ጥልቅ አማካይ ሆኖ መጫወት ይችላል 6 ቁጥር ሆኖ ማለት ነው። የሳጥን አማካይ መሆን ይችላል 8 ቁጥር የቦክስ ቱ ቦክስ አማካይ መሆን ይችላል። ስለዚህ ጠለቅ ባለ ኃላፊነትም ወደፊት ተጠግቶ እንዲጫወትም መሆን ይችላል። ደግሞ ጎሎች ያስቆጥራል። አንዳንዶቹ ጎሎች ተዚህ ላይ ሊል ላይ ያስቆጥራል። አንድ በጣም አስደናቂ ቮሊ ነበር ስትራስቡርግ ውስጥ በነበረበት ጊዜ በጣም ድንቅ ጎል አስቆጥሯል። በጣም ጥሩ ሹተር ነው። ከርቀት ጎሎች ማስቆጠር ይችላል። ፓሶች ወደፊት የሚሄዱ ፓሶች የማቀበል በጠባብ ስፔስ የመጫወት በግማሽ ዞሮ ኳስ የመቀበልም የማቀበልም የባላጋራ ቡድንን ፕሬሲንግ የመቋቋምም ችሎታ አለ። እንዲህ አይነት ችሎታ ያለው ተጫዋች ነው። ከዛ ደግሞ የበለጠ የጎል ሰው ነው። ለምሳሌ ከኤደርሰን ጋር የምናወዳድረው ከሆነ ኤደርሰን 305 ጨዋታ ተጫውቶ 26 ጎል ነው ያስቆጠረው። ይሄኛው ተጫዋች 167 ጨዋታ ተጫውቶ 31 ጎል ነው ያስቆጠረው። የአማካይ ተከላካይ ለሚባል ተጫዋች ከፍተኛ የጎል ቁጥር ያለው ብቻ ሳይሆን ቁመቱ ረጅም ባይሆንም የካሰሚሮ አይነት የቆመ ኳሶች ላይ ብዙ ጎል የማስቆጠርም ችሎታል። የቆመ ኳስ ኢምፖርታንት የሆነ ነው እንደሚታወቀው እና በስትራስቡርግ የመጨረሻው ሲዝን ካስቆጠራቸው 10 የሊጋ ጎሎች መካከል 6ቱ አንዳንድ ከውጭ ያስቆጠራቸው ከርቀት መጥቶ ያስቆጠራቸው ድንቅ ጎሎች መኖራቸው እንደተጠበቀ ሆኖ ከ10ሩ ግን 6 ወይም 60% ከቆሙ ኳሶች ነው ያስቆጠረው የአየር ላይ ኳሶች ላይ እና ከጎሉ ያለው አማካይ ርቀት 5 ሜትር አካባቢ የጎሉ አፋፍ ላይ ይገኛል። በቆሙ ኳሶች ጊዜ ሉዝ ቦሎች ነው ሁለተኛ ኳሶች ሊሆን ይችላል። የመጀመሪያውን ኳስ ላይ ያሸንፍ ይችላል፣ ግን በጣም ስማርት ተጫዋች ነው ሳጥን ውስጥ። ስለዚህ ተጨማሪ የማጥቃት ቁጥር የሚሰጥ ነው። በፕሪሚየር ሊግ ብዙ ተጫወተ ለማለት ቢያስቸግርም ግን ለእንግሊዝ እግር ኳስ እንግዳ አይደለም። እሱ ደግሞ ማንቸስተር ዩናይትድ ቢያንስ እንደው ካለፈው 1 ዓመት ወዲህ በምናያቸው የዝውውር አዝማሚያዎች ላይ ማስተዋል ይቻላል። ማቴዎስ ኩኛን ሲያስፈርም ከፕሪሚየር ሊግ ነው ያስፈረመው። ብራያን ምቤሞን ሲያስፈርም ከፕሪሚየር ሊግ ነው ያስፈረመው። አሁንም ይፈልጋቸዋል ሲባሉ የነበሩት አማካዮች በሙሉ የፕሪሚየር ሊግ አማካዮች ናቸው ከኤደርሰን በስተቀር።